ዛሬ እህል መጋዘን እንገኛለን። የማሽላ የጤፍ እንደዚሁም የባቂላ የሽሮ ዋጋውን የምትፈልጉትን ነገር ማዘዝ ትችላላችሁ። የምትፈልጉበት ቦታ በማንታ የምናደርስላችሁ ይሆናል። ሁሴንን አበረታቱት፣ ወንድሜ ነው። እዘዙት። በታማኝነት የትኛውም ሀገር ያደርስላችኋል። እንደገና ደግሞ በዚህ በቅርብ ወሎ ኬሚሴ እንደዚሁም ቱቼ ሀርቡ መኮይ ያላችሁ ልጆች እዘዙት ማለት ነው። በራሱ ተሽከርካሪ ያደርስላችኋል። ባጃጅ ያለው ማለት ነው። 2 ኩንታል 3 ኩንታል ጭኖ የመሄድ አቅም ስላለው ባጃጁ ማለት ነው። ማዘዝ ትችላላችሁ። የቤት አስቤዛ ዛሬ ይዘንላችሁ ቀርበናል። የጤፍ የማሽላ እንዲሁም የሽሮና የበርበሬ ዋጋ ይዘንላችሁ መተናል። ዋጋውን ከራሱ ከባለመጋዘኑ ጋር የምንሰማው ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዩቲዩብ ተከታታዮች ሰላም እንዴት ናችሁ? አልሐምዱሊላህ ከኛ ጋር ሁሉ መልካም ሁሉ ሰላም ነው። ዛሬ ይዘንላችሁ ዋጋውን ከባለመጋዘኑ ጋር የምንሰማው ይሆናል። ዋጋውን ከማወቃችሁ በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኩንታል 18000። እሺ ይሄ ደግሞ እሱ ነጭ ጆሮ የጤፍ መቀላቀያ ነው። ኪሎ 70 ብር ነው። እሺ ኩንታል 7000 ብር ማለት ነው። ኪሎ 170። እሱ ደግሞ ገብስ ነው። ገብስ እሱ 105 ብር። እሺ 10500 ብር ኩንታል። እሺ እሱኛው ደግሞ ጓያ ነው። ጓያ 170 ብር 17000 ብር ኩንታል ማለት ነው። አያ ግን አሳኔት ነው። እሷ ደግሞ 80 ብር ናት። 8000 ብር ማለት ነው። ስሟ ምን ነበር ያልከት? እሷ ደግሞ ጅሩ ትባላለች። ጅሩ አሁን ላይ እንትን ያባክ የመጣችው ትመስለኛለች። የሩዙ አሳ ሩዙ የጤፍ መቀላቀያ ነው። ኪሎ 100 ብር ነው። ኪሎ 100 ብር። እሺ እስኪ ሌላ አይነት ሰለየት ላይ ሌላ ደግሞ ቀይ ጤፍ አለ። እሱ ጋር ቀይ ጤፍ ደግሞ 100 ብር 100 ብር። እስኪ ማለት ትችላላችሁ ብር ማለት ነው ኩንታል። እሺ ነጩሳ አለ። ቢጫ ማሽላማ ነጩም አለ። ቢጫ ማሽላማ አለ። እሺ ቢጫ ማሽላ እሱ ኪሎ 60 ብር ኪሎ 1000 ብር ኩንታል ማለት ነው። እሺ ነጭ ጤፍ ደግሞ እንደምትመለከቱት እስኪ እዚህ ጋር አለ። እሱ ኪሎ 115 ብር ነው። ኪሎ 115 1500 ማለት ነው ኩንታል። ባቂላ አንድ አይነት ነው አይደል? ባቂላ አንድ አይነት ነው። ይሄኛው የተካካ ነው። እዚህ ጋር እስኪ አምጣት። ይሄኛው የተካካ ነው። ይሄኛው ዲሽን ነው። ያው ሁሉም ነገር ያው በራሳችሁ አማራጭ ነው መግዛት ነው ማለት ነው። እና ሁሉም ነገር የምትፈልጉትን ነገር ማዘዝ ትችላላችሁ። የምትፈልጉበት ቦታ በማንታ የምናደርስላችሁ ይሆናል። በየትኛውም ሀገር በየትኛውም ቦታ ተሽከርካሪ የሚገባው ይሁን እንጂ ለኛ አብሽሩ ችግር የለም። በየትኛውም ቦታ የምናደርስላችሁ ይሆናል። ሁሉም ነገር ማዘዝ ትችላላችሁ። ማንኛውም ላይክ ሼር እያደረጋችሁ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁሴን ዩቲዩብ ቻናል አርማይ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ እህል መጋዘን እንገኛለን። የማሽላ የጤፍ እንደዚሁም የባቂላ የሽሮ ዋጋውን እንደሰማችሁት ነው። ሁሴንን አበረታቱት፣ ወንድሜ ነው። እዘዙት። በታማኝነት የትኛውም ሀገር ያደርስላችኋል። እንደገና ደግሞ በዚህ በቅርብ ወሎ ኬሚሴ እንደዚሁም ቱቼ ሀርቡ መኮይ ያላችሁ ልጆች እዘዙት ማለት ነው። በራሱ ተሽከርካሪ ያደርስላችኋል። ባጃጅ ያለው ማለት ነው። 2 ኩንታል 3 ኩንታል ጭኖ የመሄድ አቅም ስላለው ባጃጁ ማለት ነው። ማዘዝ ትችላላችሁ። አበረታቱት። እኔ ኃላፊነት ወስዳለሁ ማለት ነው። ለወንድሜ የምታቁኝ እኔን እዘዙት፣ አበረታቱት። ሰብስክራይብ አድርጉ፣ ሼር እያደረጋችሁ አበረታቱት። አዲስ ቻናል ስንከፍት የሚያበረታታን ሰው የዛን ጊዜ በሰዓቱ እንደዚህ የለምና እኔ ደግሞ ወንድሜ እንደዚህ አዲስ ጀምሮ ወደ ኋላ ምልበት አንድም ቅጽበት የለም። አበረታቱት ነው የምላችሁ። አመሰግናለሁ። ወሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ሰላም ነው። አልሐምዱሊላህ። የሚፈገር እስኪ ዋጋ አንደኛው በርበሬ ነው የጎንደር 850። እሺ ይሄ ማለት ነው 850። ይሄ ጎንደርን ቆንጆ ነገር 850። እሺ ቻይና አለ 750። ይሄ ማለት ነው ይሄ ሁለቱ ነው። ይሄኛው 750። እሺ ቻይና እነዚህ የሐረባ ጋር 700 እቺ እስኪ እቺ የሐረር ናት እያሉ ነው። የዋጋ ዝርዝሩ እንደሰማችሁት ነው። ማዘዝ ለምትፈልጉ በታማኝነት ገዝተን የምናደርስላችሁ ይሆናል። ማዘዝ ለምትፈልጉ 0929420984 ብላችሁ መደወል ትችላላችሁ፣ ወይም ደግሞ በቴሌግራም በኢሞ ማናገር ትችላላችሁ። ጃጀማ እንደሰማችሁት ነው። ዋጋ ዝርዝሩን አበረታቱት፣ ሰብስክራይብ አድርጉት፣ እኔን የምታቁኝ ማለት ነው። ሼር እንደዚሁም ላይክ አድርጉ።
ሰብስክራይብ ብናደርግ እኛ የሚጎልብን የሚቀንስብን ነገር የለምና ይህን ይመስላል የዛሬው ቪዲዮአችን። አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እንወዳችኋለን።